የህተዱ ከሚመሩት ትሆናለች ወይንስ ከማይመሩት? ያ ማለት ዙፋኗን ከሚያውቁት ትሆናለች ወይንስ ከማያውቁት ትሆናለች የሚለውን እናያለን አለ። ከለር ብቻ የሚቀየረው ግን ያው የመጣው የራሷ ዙፋን ነው። ፈለማ ጃአት መጣች፣ እርሷ ንግስቱ ደረሰች። ቂለ አሀከዛ ዐርሹኪ የአንቺ ዙፋን እንደዚህ ነበርን ተባለች። ቃለት ከአነሁ ልክ እርሱን ይመስላል አለች። ግን ያ በሚያክል ቅጽበት እንደመጣ ያ ነው ተአምሩ እዚያ ላይ ነው። ምክንያቱም እርሷ ተነስታ ጉዞ ጀምራ እየመጣች ነው። ከዚያ በኋላ ነው ሱለይማን ዓለይሂ ሰላም አምጠው ያላቸው። በሚገርም በአይነ እርግብግቢት ከፍ ብላ ዝቅ ሳትል በፊት አምጥተው ይሄንን በድንቅ በሆነ ጊዜ አስደናቂ በሆነ ጊዜ ምንም ሰከንድ ራሱ በማይሞላ ጊዜ ማምጣታቸው ይሄ ድንቅ ተአምር ነው። ሱለይማን ይህን ተአምር ማድረጉ አይደለም። ተአምር ብሎ ማለት ከሰዎች ልምድና ህግ ወጣ ያለ ተግባር ማለት ነው። የሰዎች ህግና ልማድ ይሄ እንዴት ነው ሊሆን የሚችለው ከተባለ በጣም ብዙ ወራቶች ይፈጃሉ። ይዛል ብዙ ወራቶች ከፍልስጤን ሂደው ወደ የመን ሂደው ያንን ዕቃ ጭነው እስኪያመጡ ድረስ። ያ ግን ከሰው ህግና ልማድ ወጣ ባለመልኩ መከሰቱ ተአምር ይባላል። ገብታችኋል? ልክ መሲሁ ለምሳሌ አወላለዱ ተአምር ነው። ተአምር ብሎ ማለት እንዳልኳችሁ ከሰው ህግና ልማድ ወጣ ያለ የሆነ ተግባር ነው። መሲሁ ከሰዎች ልማድ ወጣ ባለመልኩ እንዲወለድ ተደርጓል። ያ ተአምር ይባላል። እኛ ስንወለድ ጊዜ ከእናትና ከአባት ነው። መሲሁን ግን አላህ ሱብሓነሁ ወተዓላ ያለ አባት ከእናት ብቻ አስገኘው። ይሄ ተአምር ይባላል። ስለዚህ እርሱም ተአምር ነው፣ እናቱም ተአምር ነች። የእናቱ ተአምርነት ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ነችና ከሰዎች ልማድ ወጣ ያለች ተደርጋለች። ልክ እንዲሁ እርሱም ተአምር ነው። የእርሱ ተአምርነት ምንድን ነው ከተባለ መሲሁ ማንም ሰው ከአባትና ከእናት ካልሆነ በስተቀር አይወለድም ነበር። ነገር ግን ይህ አካል ከእናት ብቻ እንዲወለድ ተደረገ ያለ አባት። ይህ ተአምር ነው። ለዚህ ነው አምላካችን አላህ መሲሁና እናቱ በራሳቸው ተአምሮች ናቸው ብሎ አላህ በቁርአን ላይ ይገልጻቸዋል። ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ እርሷንና ልጇን ለዓለማት ድንቅ አደረግኳቸው እያለ አላህ ይናገራል። ስለዚህ እዚህ ቦታ ላይ የሱለይማን ዓለይሂ ሰላም ያደረገው ድንቅ ተአምር ምንድን ነው ከተባለ ብዙ ወራቶች የሚፈጅን ጉዞ ያንን ስራ እርሱ በቅጽበት የአይን እርግብግቢት ከፍ ብላ ዝቅ ሳትል በፊት ማድረጉ ይሄ ለእርሱ ድንቅ ተአምር ካደረገው መካከል ነው። ከዚያ በኋላ ቃለት ከአነሁ ወኡቲና ልዕልም ምን ቀብሊሃ ወኩና ሙስሊሚን አለ ሱለይማን። ወኡቲና አሁንም ራሱን በብዜት እየገለጸ ነው ሱለይማን። ልብ በሉ ከእርሷ በፊት እውቀትን ተሰጥተናል አለ። ተሰጥቻለሁ አይደለም ያለው፣ ተሰጥተናል። ስለዚህ አንድ አካል ራሱን በብዜት መጥራቱ የተለመደ ነገር ነው። አላህ ራሱን እኛ ሲል ጊዜ ብዙ ሆኖ አይደለም። ገብታችኋል አይደለ? በብዜት ስንት ነው ከተባለ አንድ ብቻ ነው ብሎ ዘግቶታል። ሁለት ነው ወይ? ያላ ሁለትንም ጠቅሶ አይደለሁም ብሏል። ሶስት ነው ወይ? ሶስትንም ጠቅሶ አይደለሁም ብሏል። ታዲያ ስንት ነው? አንድ ነው። ራሱን ግን በብዜት መጥራት የቀደምቶቹ ነገስታቶችም እንዲሁ የተለመደ ነገር እንደሆነ ከቁርአን ይሄ ትልቅ ማስረጃ ነው። ወኡቲና ልዕልመ ሚን ቀብሊሃ ወኡቲቱ አላለም፣ ተሰጠሁኝ ሳይሆን ያለው ተሰጠን አለ ሱለይማን። እውቀትን ተሰጠን እኛ ከአላህ ዘንድ ሚን ቀብሊሃ ከእርሷ በፊት ወኩና ሙስሊሚን እኛ ሙስሊሞችም ነበርን አለ ሱለይማን። ሱለይማን ምንድን ነኝ አለ? ሙስሊም ነኝ ብሎ ቃል በቃል ይናገራል። ነቢያቶች ቃል በቃል በቁርአን ላይ እኛ ሙስሊሞችን እያሉ ይገልጻሉ። ስለዚህ ምንድነው መንገዱ? ሃይማኖቱ ኢስላም እንደሆነ ተናገረ። የሚያመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ እንደሆነ እየተናገረ ወኡቲና ልዕልመ ሚን ቀብሊሃ ወኩና ሙስሊሚን አለ። ከዚያ በኋላ ሱለይማን ምን አደረገ? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ። ለዚህ ነው የጠራባት ዓላማ ከየመን ድረስ ከአላህ ውጭ ስታመልካቸው የነበሩ ነገራቶችንም ሁሉ በአስተምሮቱ ዘጋባት። እነዚህ ከአላህ ውጭ የምታመልኪያቸው ሁሉ ጣዖቶች ናቸው ብሎ አስተማራት። አንዱን አምላክ አላህን ብቻ አምልኪ ብሎ ሰበካት። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ፣ ከአላህ ውጭ ስታመልካቸው የነበሩ ነገራቶችን ከለከላት። ኢነሃ ካነት ሚን ቀውሚን ካፊሪን፣ እርሷ ከካህዲያኖች ህዝቦች ነበረችና አለ። ምን ነበር የምታመልከው? ፀሐይ ነበር የምታመልከው። ይህቺ ፀሐይ ዓለምን ስለምታበራልን ዘርቶች እንዲበቅሉ ስለምታደርግልን ምናምን ብለው ዘርዝረው ያመልኳቸዋል። ጥቅም አስገኝታልናለች በማለት ማለት ነው። ነገር ግን ፍጡር ነች፣ የፈለገ ቢሆን ይፈቻል። እርሱ ስለ እኔ ኃጢአት ሞቶልኛልና እንትን ብሎልኛልና ስለዚህ አምላክ ነው። ላይ አያስገድም። እንደዚህ ፀሐይ አብርታልናለችና እንትን አዝመራ እንድታበቅል አድርጋልናለች። ከዚያ በዚያ በሚወጣው እንድንኖር እንሆናለንና ከዚያ አምላክ ነች። አይሆንም። እንደዚህ አይሆንም። ሌሊትን የሚያመልክ ሰዎች ነበሩ፣ ቀን የሚያመልክ ሰዎች ነበሩ።
በእነርሱ ላይ የሚያገኙትን ጸጋ እየቆጠሩ ማለት ነው። እንደዚህ ሌሊት ስላለ ስለዚህ ጨለማ ይመጣልናል፣ ቀን ላይ ደክሞን የነበረው ስንተኛ ጊዜ እንቅልፋችንን ጉልበት እንሰበስባለን፣ ይሄን የሚሰጠን ስለሆነ ስለዚህ አምላክ ነው። ላ የአምላክ አይደለም። እነዚህን